አባቴ በ50 ዓመቱ ሳይገባው እኔ በ25 ዓመቴ የገባኝን የዚህን ዓለም ቁልፍ የሆነ ነገር ልንገር። እዚህ ዓለም ላይ የሚደረገው ሁሉ ለታይታ ነው። ለምሳሌ አንድ አይነ ስውርን በላዳ ወስደኸው በሌክሰስ መኪና ብትመልሰውና ስትሄድና ስትመለስ ምን ልዩነት ነበረ ብትለው የመጀመሪያው ያንገጫገጫል ብቻ ነው የሚልህ። ስለ መኪና ውድነት፣ ስለ ብራንዱ ስለሚያወጣው ዋጋ ግድ አይሰጠው። ሁለተኛ ደግሞ ስሜትህም ያለው አይንህ ላይ ነው። ለምሳሌ በጣም የምታምር ሴት አሳዩህና አይንህን ጋርደው ከመልከ ጥፎ ዋጋ አስተኙ። ከጨረስክ በኋላ አይንህን ስትገልጠው ቆንጆዋን አሳዩ፣ ደስ ይል ነበረ ነው የምትለው። መጀመሪያውኑ ግን ከመልከ ጥፎ ዋጋ ተኛ ብትባል ስሜትህ ራሱ አይነሳልህም ነበር። ስሜትህም ያለው አይንህ ላይ ነው። አይንህን ከጠበቅ ብዙ ነገሮችን ማሸነፍ ትችላለህ። ሶስተኛውና ኢምፖርታንት የሆነው ነገር እዚህ ዓለም ላይ ብቻህን የምትኖር ቢሆን እንደዚህ ሀብት ታከማቻለህ? ትልልቅ መኪኖች ትመኛለህ? አትመኝም። ለራስህ ትንሽዬ እልፍኝ አዘጋጅተህ እዛ ውስጥ ምግብህን እያበሰልክ ትንሽ ቤት ውስጥ ነው የምትኖረው። ኤክሰስ የሆነ ነገር አትፈልግም። ስለዚህ ዓለም ላይ የሚደረገው ነገር ሁሉ ለታይታ ነው። ይቺን ነገር በደንብ ከተረዳህ ብዙ ነገሮችን መቀየር ትችላለህ። እንደተረዳኸኝ ተስፋ አደርጋለሁ። ይመችህ።